ትምህርት ላይ ገባሁኝ እኮ የተወሰነ ጊዜ አቋረጥኩ። ዘጋሽው? ቤት አልተሰኩም። ቤት ውስጥ ነበር የነገርኩህ። ዴሊቨሪ ነው የሚሰራው ብዬሻል ነው እንዴ? ግን እግዚአብሔር ይመስገን ከዛ በኋላ በጣም ቆንጆ ነው ነበር። በቃ ኬክ ቤት ያለሽ መስሎ ነው። ቻው ቻው። ገንዘብ የሌላት ሴት አላወራም ብያለሽ። እንዴት ነህ? የህዝብ ልጅ ነሽ? አዎ ነኝ። ምን ማለት ነው የህዝብ ልጅ ነሽ ማለት? ብዙ ሰው ይወድሻል? ብዙ ሰው ይወድሻል? ይወደኛል። ብዙ ጊዜ ጡታቸው ትልልቅ የሆኑ ሴቶች የህዝብ ልጆች ናቸው ይባላሉ። ይወደኛል። የአርሴናል ደጋፊ እንዳያገኝሽ ይጠባሻል። እስካሁን አላገኘኝም። እኛ የሊቨርፑል ደጋፊ ነን። ምንም እንደዚህ አይነት ጭንቅ የለብንም። የአርሴናል እና የማንቸስተር ደጋፊ ግን እንዳታገኙ። እሺ። የት ነው የምትኖሪው? ለቡ። የራስሽ ቤት ተከራይተሽ ነው ወይስ ከቤተሰብ? ምንድን ነው የምትሰሪው? ሴልስ ነኝ፣ ሪል ስቴት። ስለዚህ ሀብታም እስኪመጣ የምትጸልዩ ናችሁ ማለት ነው? አዎ፣ እንዲገዛ። ሪል ስቴት ከስንት ብር ጀምሮ ይገኛል? ከ6 ከ5 ሚሊየን። አዎ። የት አካባቢ ያለ? ወሎ ሰፈር። ያለቀለት ነው? ያለቀው ቄራ አልቋል። ምንም መግባት ብቻ ነው? የቄራው ፈርኒቸር ገዝቶ ነው ወይስ? ፈርኒቸር ተገዝቶ ነው አለው ከነ ፈርኒቸር? አይ ፈርኒቸር የለውም። ፊኒሽንጎ ያለቀለት ቤት። ስንት ካሬ ነው? ምን አልከኝ? ስንት ካሬ ነው? ከ47 እስከ 128። እንድገዛ ትመክርኛለሽ? አዎ በደንብ። አንቺ ገዝተሻል? አልገዛውም። ለምን? ገዛለሁ በጊዜ ሂደት። አሁን አያስፈልገኝም። የራስሽ ቤት አለሽ? ከቤተሰብ ጋር ነው የምኖረው። የራሴ የለኝም። ቦይ ፍሬንድ አለሽ? የለኝም። ቦይ ፍሬንድ መያዝ ትፈልጋለሽ? ሀብታም ከሆነ ሀብታም ቦይ ፍሬንድ መያዝ ትፈልጋለሽ? ያው ኪሎ መቀነስስ ትፈልጋለሽ? ኪሎ መቀነሰው ፈልጋለሁ። ኪሎ ለመቀነስ አሁን ኪሎ ዝም ብለሽ ትቀንሻለሽ? አንቀንስም። ሰርቼ ነው እንጂ ወይ ስፖርት። ሀብታምም ለመጥበስ እንደዛው መስራት ያለብሽ ነገር እና እየሰራሁ እኮ ነው። ሪል ስቴት ምን በወጣ? እኔ ሀብታም ነኝ፣ ስለ ራሴ ነገር ሀብታም ነኝ። ለምንድን ነው አንድ ሪል ስቴት ቀጥራ የምትሰራ ሴት ማገባው? ሌላ ሴት ለምን አታገባ? ምን አይነት ሴት ነው ማግባት? አንድ ቫሊድ ሪዝን ንገሪኝ እስኪ። አሁን አንቺን ልጠብስበት የምችለው አንድ ሪዝን ንገሪኝ። ማለት አንድ ሪዝን ማለት እሺ፣ ገንዘቡ አለኝ ሀብታም ነኝ እንበል። ሌላ ቆንጆ ሴቶችን ሳላይ አንቺን ማይበት ወይ ደግሞ ሌላ ሀብታም ሴቶችን ሳላይ፣ ሌላ ስልክክ ቁንጅት ያሉ ሴቶችን ሳላይ አንቺን አይቼ አንቺ እንዳገባ የሚያደርገኝ አንድ ሪዝን ንገሪኝ። እሱ የአጋጣሚ ጉዳይ እኮ ነው። ሰው በገጠመኝ ነው የሚገናኘው። ከዛ በኋላ ይገናኛል። ለምን አይገናኝም? ሀብታም ፕላን አድርጎ ነው የሚገናኘው። ድሃ አይገናኝ ፕላን አድርጎ አይገናኝም። ገጠመኝ ነው ሰው እኮ የሚተዋወቀው አይደል? እኔ በስንት ነገር ምን መሰለሽ፣ እኔ አሁን ሀብታም ብሆን ፕላን አድርጎ መቼ ማግባት እንዳለብኝ አቅጄ፣ መቼ መጥበስ እንዳለብኝ አቅጄ፣ በአጠገቤ በጣም ብዙ ሴቶች ሊኖሩ ስለሚችሉ ከነዛ ሰዎች መካከል መርጬ ነው ላገባ የምችለው። ይሄ ማለት ፕላን አለው ማለት ነው። ድሃ ነው እግረ መንገዱን ሲኖር ያገኛትን ታክሲ ላይም ወይ የሆነ ላይም ተዋውቆ እቺ ልጅ ከሆነ አሁን በላው ብሎ የሚያገባው የሚተዋወቁበት ወይ ይለያያል። ድሃውና ሀብታሙ የሚተዋወቁበት ወይ ይለያያል እንጂ ሁሉም ሰው በአጋጣሚ ነው የሚተዋወቀው። በአጋጣሚ አይደለም። ሀብታም ፕላን አድርጎ ነው የሚጠብስ። እኔ እኮ ሀብታም ስለሆንኩ ነው የምነግርሽ።
ከተዋወክ በኋላ ነው አንተ ሀብታም አይደለህም። አክቹዋሊ አንተ ሀብታም አይደለህም፣ ግን ሀብታሞቹ ከተዋወቁ በኋላ ነው የሚለብሱት። ሀብታም ማለት ምን ማለት ነው? ገንዘብ ያለው እኔ ገንዘብ የሌለኝ አድርገሽ ኖ ገንዘብ የለህም ሳይሆን እሱማ ቲክቶክ ላይ ትሰራለህ አይደል? ገንዘብ የለህም ይኖርሃል። እሱ ግን ሀብታም የሚባለው ደረጃ ላይ አይደለም። አንቺ ሀብታም ማለት ቤት የሚገዛ ሰው ነው። 2-3 ቤት ያለው ከራሱ አልፎ ለሰው መትረፍ የሚችል ሰው ነው ሀብታም የሚባለው። ለራሱ ብቻ ያለው ሰው ሀብታም አይባልም። ስንት ነው በወር የምታገኘው? እሱን አልናገር። ምን ይገበኝ እዚህ ጋር ምን አስነገረኝ? ከ10,000 እስከ 15,000 ነው የምታገኘው። እሱ ሊሆን ይችላል። እኔ ደግሞ አንድ ነገር ልንገርሽ፣ የምር 30,000 ብር በየወሩ ካለው ስርዓቱ ሚና ምን ስሪ ስፖርት አያስፈልገኝም። ቴንኪዩ። እኔ 30,000 ብር የሚከፍል ሰው አላጣሁኝም። አይ ስራ ሄደሽ ከምትጨናነቂ ስልሽ አልተጨናነኩም። ተጨናነቂ የምሰራ ሰው አይደለም። አይ አንዴ ልበልሽ፣ አሁን ሀብታም መጥቶ ሀብታሙን እንዴት አማልየው እንዴት አሳምኙ እንዴት ቤት መግዛት ይችላል ብለሽ ከምትጨናነቂ ቤትሽ ሆነሽ ወርክአውት አድርጊ። እኔ ብሩ ልስጥ። ውይ አያስፈልገኝም። አልፈልግም። አልፈለግሽ ታዲያ ለምን ትሰሪያለሽ? መስራት ስለፈለግኩኝ። ያልፈለግኩት እኮ አንተን ገንዘብ ነው፣ የራሴን አይደለም። የራስሽ አይደለማ። ይህን ገንዘብ እንዴት ነው አንቺ እንደ መሸጋገሪያ ነው ያልሺው። አሁን ሳስበው የምትሰሪውን ስራ ብዙ ሀብታም ስለሚመጣበት ከዛ መሀል ቀንጨብ አድርጎ ለማግባት ነው ሊሆን ይችላል። ምነግርሽ ደግሞ ማለት ነው የምሬ ነው የምልሽ፣ ብዙ ሀብታም እንዳንቺ አይነት ሰው ባይፈልግ። ለምን እሱን የሚመስሉ የማአት ሴቶች እሱን የሚመስሉ የማአት ወንዶች ሲመጡ ልታጎበድጅ እንደምትችይ ያውቃል። ገብቶሻል? አሁን ለምሳሌ ስሌት ላይ ሆነሽ ከአሁን ሀብታም መጥቶ አገባኝ ብለሽ የምትጠብቂ ከሆነ እንዳንቺ አይነት እንደሱ አይነት ሌላ ሀብታም 60 ሀብታም ቢመጣ ሰፍ ብለሽ እንደምትጠብቅ ያውቃል። ያ ደግሞ ምንድን ነው የሚባለው? ይሄ በምንድን ነው አሁን ቋንቋው እየጠነከረ ይባላል። ግን ምንድን ነው በአጭሩ ሀብታም ምን ብሎ መሰለሽ የሚያስበው? ቆላጠቢ ናቸው ብሎ የሚያስበው። ሀብታም ደግሞ በተአምር ቆላጠቢ አይፈልግም። እንድትዝናኝ ነው እንጂ የሚፈልገው አብረሹ እንድትስቂ አብረሹ ብዙ ቦታ እንድትዞሪ ነው እንጂ የሚፈልገው። አሁን ሀብታም መጥቶ ጠብቼ ብዙ ጊዜ ሴቶች አህያና መሀይ የምትሆኑበት ምክንያት አንድ ትልቅ ምክንያት ምን እንደሆነ ታውቃላችሁ? ሀብታም ወንድ ነው ማገባው ትላላችሁ። ሀብታም ብር ካለው ለምን አንቺን ይመርጣል? ለምን ሪልስቴት ግዙኝ እያለች ጡቷን ከፍታ ለሚመጣው 160 ወንድ ራሷን እንደ መስዋዕትነት የምታቀርብ ሴት ለምን ይገዛል? የምሬ ነው የምለው። እንደ ሀብታም አስቡት እስቲ። አሁን አንድ ሀብታም ሄዶ ያውቃል እኮ ሀብታም እንደኛ አይደለም። ሀብታም እንደኛ አይደለም ስላችሁ አንድ ሰው ሀብታም ሆነ ማለት በጣም ፕሪቪሌጅድ ነው። ፕሪቪሌጅድ ነው ማለት የፈለገው ማድረግ ይችላል። በፈለገው በዚህ ሰዓት ሄዶ የፈለገውን ሴት ፑል ማድረግ ይችላል። ያን ማድረግ የሚችል ሰው አፓርታማ መሸጫ ውስጥ ቁጭ ብላ ጡቷን ከፍታ ለሚመጣው ሰው ሁሉ ጎንበስ ብላ ለመጥባት የምትጠርን ሴት ለምን ያገባል? የምሬ ነው። ብር ካለው ምን ይሰራል እናንተ ጋር? በኩራት ሀብታም ነው ማግባት ነው፣ ሀብታም ነው ማገባው። ሀብታም ለማግባት አንቺ ምን ሰርተሻል? ቢያንስ አትሊስት እኮ ሰውነትሽ ላይ መስራት አለብሽ እንዴ። ይሄ ማዳጋስካር ፊልም ላይ ያለው በተሰቀው ምናምን እናንተ ሀብታም ወንድ በሚመቸው ልክ ራሳችሁን ቀርጻችኋል ወይ? ተምረሻል ወይ? ገላሽን ለማንም አትሸጪም ወይ? ከኛ በላይ ሀብታም ያያል ብዙ ነገር። ከኔ በላይ ሀብታም ናይት ክለብ ውስጥ ያሳልፋል። ከኔ በላይ ሀብታም ከሀገር ሀገር ይዘዋወራል። ስንት አይነት ሴቶች እራሳቸውን እሱ ህይወት ውስጥ ለመክተት ብለው እንዴት እንደሚጨማለቁ ያውቃል። ከዛ መሀል ንጹሐን መርጦ ነው የሚያገባው። ሀብታም በሆነ ቁጥር ብዙ ኤክስፒሪየንስ ይኖረዋል። ስለዚህ እንዴት ነው አንቺን የሚመርጠው? አንቺን መርጦ እንዴት ያገባል ሀብታም? ራስሽን የተሻለ ቦታ ካላደረሽ። ለዛ እኮ ነው አርቲስቶቻችን
ሀብታም ለማግባት ሲሉ እስኪለወጡ ድረስ ከዳይሬክተር ጋር የተኙና ከዛ በኋላ ራሳቸውን ዩት እስቲ አርቲስቶቻችንን ዩት እስቲ ገና የመጡ ሰሞን ስታያቸው የሆነ ቀሚስ ማይቀይሩ ምናምን 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 በቃ ሱሪ ቢጫ በቡልጋጫ ቲሸርት የሚያደርጉ ምናምን አርቲስቶች ሴት አርቲስቶቻችን ከዛ ዋንስስ የሆነ ደረጃ ላይ ሲደርሱ ምንድን ነው የሚያደርጉት? ይሄ መጨመላለቁን ከታ ያደርጉታል። ጂም ይሰራሉ፣ ከሀገር ሀገር ይዞራሉ፣ ራሳቸውን ይጠብቃሉ፣ ሂማን ሄራቸው ሜካፓቸውን። ከዛን ሀብታም ወደሚወደው አይነት መልክ ይገባሉ። አንድ ሀብታም መቶ ያገባቸዋል እንጂ ገና ስትነሳ ያደረገችውን ይሄ የሆነ ታኮ ያለው ጫማና ቢጫ ሱሪ በቡራቡሬ ቲሸርት አርጋት ዞርም አንድ አርቲስት ራሷን ከሀብታም ጋር ምንድን ነው ለማላመድ ራሷን ተቀይራለች ነው። ገብቷችኋል? ምንም ሳትሰሪ ሪል ስቴት ሸጣለሁ ብለሽ ጡትሽን እስከታች ድረስ ገልብጠሽ አስቀምጠሽ ማንም እየመጣ የሚሸናብሽ ከሆነ ሀብታም ለምን ይፈልግሻል? ትርፉ በሽታ እኮ ነው። ያባላዘር ኮንዶም የማይከላከለው በሽታ ራስሽ ላይ አፍርተሽ ሀብታም ነው ማገባው ሀብታም